ሰላም ያሳደርከኝ ሰላም አውለኝ እስከ አስካልዬ ልደውልላት ጊዜው ጊዜ ድሮ ሄደን ነበር የምንጠራው ሁሉ ነገር በስልክ ሆነ። ይሁን ከጊዜው ጋር መዘመን ነው። ምን ችግር አለው? ሄሎ አስካልዬ ነይ ቡና ጠጪ እንዳትቆይ አስካል። እሺ እናትዋ እሺ ጊዜው በስልክ ነው ሁሉ ነገር። ሰላም አውለኝ ጌታዬ፣ በሰላም አውለኝ ጌታዬ አምላኬ፣ በሰላም አውለኝ። እስቲ ቀኛ ሸረኝ ማቤት። እንዴት አደርሽ አስካልዬ? እንዴት አደርሽ? ደህና አደርሽ? አለሁልሽ ማለት ነው። እስቲ ሁሌ አንቺ እያፈላሽ ነው የምትጠሪኝ። አፈርኩሽ እኮ ሳይሽም እነዚህ ነው ሁሌ አንቺ ቡና ገለብጠኝ። አንቺ ጊዜ የለሽ ታዲያ ምን ይደረግ? እስቲ አንዳንዴ እንደዚህ እናፍላ። ምን ነው አስካልዬ? አይ በእናትሽ ተይ እባክሽ። ሰላም ይኸው ከባሏ ተጣልታ ትናንት ማታ ልብሷን ነው። ሰላም ልጅሽ? ወይ ሰላምዬ፣ ምን ነው ምን አጋጠመ? እኔ ምን አውቃለሁ በእናትሽ። የዛሬ ልጆች ታውቂያቸዋለሽ? የዛሬ ልጆች አስካልዬ እንደው ሲገቡ ጭንቅ ሲወጡ ጭንቅ፣ እንደው ጭንቅ አሳዩን እኮ። ሲገቡ ቸኩሎ ሲወጡ ቸኩሎ። ታረቂሽ? እስቲ ደውለሽ ጥሪያት፣ ቡናውንም ከኛ ጋር ትጠጣ። ቡና ትጠጣ እስቲ። እነኛ ምንም ከራት እስቲ ምክር ቢጤ መቼ ምክር አይሰማ የዛሬ ልጅ። ሰላም ነይ አንዴ አየርሽ ጋር ነኝ። ሰላም አውለኝ ጌታዬ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ ልጆች አቤት ማነው? ሰላም ለዚህ ቤት ሰላም። እሺ ማዘርዬ እንዴት ነው? ሰላም እንዴት ነው አሉ ወይ? አለ እግዚአብሔር ይመስገን። ጤናዎት እንዴት ነው ማዘር? አቤት ካየሁት ስንት ጊዜ። ካገባሽ በኋላ ኮራሽ እኮ ሰላምዬ፣ እንደዛ እንዳላሳደግኳት እንደዛ ብቻ ያልሽ ልጅ እንዳልሆንሽ ኮራሽ እኮ አንቺም ስታገቢ። ትዳር እንዴት ነው? ትዳር ምንም አይልም ማዘርዬ። እንዴት ነው? እሰይ ደህና ነኝ እግዚአብሔር ይመስገን። እሰይ ይሁን ሰላምዬ። ምን አባቱ የዛሬ ትዳር እንግዲህ እንዲህ ነው በቃ። ያው ስትወጣ ትቸኩራል፣ ሲገቡ ቸኩራሉ። ይሄው አሁን ዛሬ ምን እንደሆነች እንግዲህ ነው ስለካሪኝ እንደው ሲያየለች። ምን ነው እናቴ? ምን ነው ምንድነው ችግሩ ሰላምዬ? አይ ማዘለኝ ነገር አደብቂስባል ነገር የለም። ምን ነው እሱ እኔ የምለው ነገር አይሰማም። ከሌ እንደኖረው መኖር ነው የሚለኝ ሁልጊዜ። ሁልጊዜ የታረቱ ሰለኝ ወይ ማለት አንቺ እንደማን ነው መኖር የምትፈልጊው? ጎረቤታዬም እስቲ የትዕግስትን ባላዬም ስንት ነገር እያደረገላት እንዴት አይነት ኑሮ እንደሚኖሩ እያየ ባይታዩ እናቴ። እንደ የዛሬ ልጆች እንዲሁ ስታነጻጽሩ እኮ ነው እንደው እድሜያችሁ የምትጨርሱት። ሰላምዬ እንደው እኔ ታላቅሽም አይደለሁ እንደው እናትሽም ያሳደግኩሽም አይደለሁ። ስሚኝ እኔ ልምከርሽ። ይሄ በምንድን ነው በዚህ በቲክቶክ በቲክቶክ የምታየው ትዳር አይደለም እናቴ። ይሄ አስካልዬ ምንድነው የሚስተካከል ነገር አለ። ይሄ ኤዲት ነው የሚባለው እሱ ነው የቲክቶክ ትዳር። ኤዲት የተደረገ የተቀረጸ እንደ የቲክቶክ ትዳር እያያችሁ ትዳራችሁን አትፍቱ። ደግሞ አስካልዬ እኛ ድሮ ስንኖር ያየለች ህይወት ያስካልዬ ብለን እናነጻጽርም እኮ እንዴ። ትዕግስት የሚባል ነገር አንዴ በመነከበለነት ነበር እንትን ነው። አይ ማየት አንቺ ያሳቀው ነገር አለ። ሁሉ ጊዜ ከሰው በታች ሆኜ ደግሞ ታይ የለም እንደዛ አይደለም። ቆይታለና ታገሽ የታገሱት ነገር ጥሩ ነው። እንደው አስካልዬ በኔና ባንቺ ጊዜ እንደው ወይ ትዳር እኮ እንደው የዛን ጊዜ ቀራዎች እንደው ከበደ። አሁን እኔ ጋል ሲያይ እንደው ደግሞ ተነሳባት ብሎ ቤቱ ህርምሽ ነው ቤቱ አንድ ክፉ ቃል አይናገረኝ። አንቺስ ቢሆን እንደው ለማ እንደዚህ ነው የማይስ ቢሆን ምን ካፍጡ መጥፎ ነገር ወጣ ሰው ቤት መጣ እንደዚህ ነው እንደዚህ ድምጻችን ሳይሰማ ያወሉ ልጅ ስንወልድሞች የዛሬ ልጆች ሲያገቡ በቃ እንደዚሁ ጥድፊያ ነው፣ ሲወጡ ጥድፊያ ነው። እና ሰላምዬ እንደው እንደ እናት ልምከርሽ እናትዬ ልምከርሽ። እስቲ ቡናውንም እየጠጣን እስቲ ቁርሱንም ያዙ እስቲ ያዙ እስቲ አይጨነቁ ማለት ያበልና ቤታችን። እሺ ያዙ እስቲ እንደው ሰላምዬ እንደው ልምከርሽ የኔ እናት ምን ነገር ወይ አስካልዬ ወሬውን እያወራው ምግቡን መረሳው። እስቲ ምግብን ብሉ ምን አባቱ እና ሰላምዬ እንደው ግድ የለሽም ከሰው ቤት ጋር ራስሽን አታነጻጽ። የራስ ትዳር የራስ ነው። አይሽ አንቺ አሁን የትዕግስት ህይወት ላንቺ ሆነሻል። ትዕግስት ምን ሆነች? ይሄ እኮ እየተፋጩ እየተጣሉ እሷ ግን ልባሙን ጸጥ ስለምትል ጥሩ ነገሯን ለሰው ስለምታሳይ ነው። ገባሽ?
ሁሉም እንዳንቺ አይደለም። ስለዚህ ሴት ልጅ ደግሞ አስካልዬ ብልሃተኛ ነች። ሴት ልጅ ብልሃተኛ መሆን አለባት። በብልሃት ነው የምትይዙ። ወንድ ልጅን በብልሃት ይዘሽ አሁን ፉኑን ተይና እሱንም እንመክረዋለን። ምንም ችግር የለም እንመክረዋለን። እኔ ጌታ ጥሩ ልጅ እኮ ነው። ምንድነው ሰው አቅሙ ነው የሚኖረው። መቼም እንዳቅሙ አይኖር ከአቅም በላይ አስካልዬ እንደው የዛሬ ልጆች እኮ ተይኝ እስቲ ብሉ እስቲ ማስቀመጫም የለኝ እኮ እናንተዬ ብሉ አስካልዬ ሰላምዬ ብሉ እንደው እኮ የዛሬ ነገርና ቤትሽን ትዳርሽን ነው እሱ ነው የሚያዋጣሽ። ሰላምዬ እሱ ትዳርሽ ነው የሚያዋጣሽ። እናት ጋር ዘላለም አይኖርም። ቤተሰብ ጋር ጓደኛ ጋር ዘላለም ሚስጥርሽንም ምንሽንም ጸጥ በይ። ዛሬ ሰው ተናግሮ ለተናጋሪ ነው። ጓደኛሽ አትንገሪ ብለሽ ብትነግራት እሷ ለሌላ ሰው ሄዳ ትነዘዋለች። ትዳር ክቡር ነው ሰላምዬ። እሺ አሁን ሂጂና ቤቱን ሞቅ አድርጊና እሱ ከስራ ሲገባ እንደው ልብሷንም ተጠራቃቅማ ነው የመጣችው። ወይ በእኔ ግድ የለም ሰላምዬ፣ በእኔ ይሁንብሽ፣ ይስተካከላል። እሱንም እንመክረዋለን አይደል አስካልዬ? ልጅነት ነው እንመክረዋለን። እሱንም ምንም ችግር የለም። እንደው የዛሬ ትዳር የዛሬ ልጆች አይ እንደው ሚስት አስካልዬ። እሺ አስካልዬ ግድ የለም ሰላምዬ እንመክረዋለን። እሱንም አዎ ትዳርሽን እንዴ ትዳር ክቡር ነው። እንደው ትዳር እኮ ሲፈልጉ የሚገቡበት ሳይፈልጉ ላጥ ብሎ የሚወጡበት እኮ አይደለም። የተከበረ ነገር እኮ ነው ትዳር ማለት ሞች። እንደው በእኛ ጊዜ ታየዋለሽ ክፉ ደግ ሳንነጋገር የሆነ ነገር ሲጋጭ እኮ እዛው በቤት ነው የሚፈጠው። እርስ በርስ ነው መሀል አንድ ሰው መግባት የለበትም። ሰው ገባ ማለት በቃ ከከሌያሽ እንደዛ ማለት የለበትም በጭራሽ። ስለዚህ ትዳርሽ ክቡር ነው። ትዳርሽን አክብሪ። አሁን ሲገባ ቤቱን ጽድት አድርገሽ ልብስሽን ይዘሽ እንጂ ሞቅ አድርገሽ እሺ ሰላምዬ በሞት እሺ በይና እሺ በልሽ መድኃኒዓለም እሺ በልሽ የኔ እናት። ቤትሽን ሞቅ አድርገሽ ቤትሽ ትዳርሽ ነው የሚያዋጣሽ። እናትዋ እሱንም እንመክረዋለን አስካልዬ እንመክረዋለን። እሺ እሱንም ችግር የለውም። መቼም ከእናንተ አልበልጥም። ምክር መስማቱ ጥሩ ነው። ምክራችንን እንዳንቺ ወልጪ እስከ ዛሬ አብረን ኖሮ ቁጭ በይ እናትዋ ቁጭ በይ። ጸሎት መጸለይ ጥሩ ነው። ጸሎት መጸለይ ከክፉ ነገር ይሰውራል ጸሎት